ብዙ ሰው ቢዝነስ ለመጀመር አስቦ የመነሻ ካፒታል አይኖረውም። ለዚህ ነው የቢዝነስ ሐሳቡን መሬት ላይ ለማውረድ የሚቸገረው። ነገር ግን የመነሻ ካፒታል፣ የሥራ ቦታ፣ የሥራ ኢኩዊፕመንት፣ የንግድ ፍቃድ ሳያስፈልግ የምትጀምረው ቢዝነስ አለ። ያ ቢዝነስ ምንድን ነው? ያለምንም መነሻ ካፒታል የምትጀምረው ይሄ ቢዝነስ ሽያጭ ይባላል። የሌሎችን ምርቶችና አገልግሎቶች በመሸጥ ሪል ስቴት ሊሆን ይችላል፣ መኪና ሊሆን ይችላል፣ የተለያዩ ማሽነሪዎች ሊሆን ይችላል። እያስተዋወቅ እየሸጥክ ንግድ ፍቃድ ሳያስፈልግ፣ የሥራ ቦታ የቤት ኪራይ ሳያስፈልግ፣ መነሻ ካፒታል ሳያስፈልግ ቢዝነስ ውስጥ ያለምንም ካፒታል መግባት ትችላለህ። ጎልደን ሽያጭና ማርኬቲንግ ማሰልጠኛ የሚሰጠውን የሴልስ ስልጠና ወስደህ ኤክስፒሪየንስ አድርገህ በኢንተርንሺፕ አቅምን አሳድገህ ሰርቲፋይድ ሆነ ወደ ሽያጭ ስራ ውስጥ ብትገባ ያለምንም መነሻ ካፒታል ወደ ቢዝነስ መግባት ትችላለህ። ብዙዎች እኛ ተቋም የተማሩ ሴልስ ውስጥ ገብተው ገንዘብ ሰርተው ባገኙት ገንዘብ የራሳቸውን ቢዝነስ ወደ መሬት ማውረድ ችለዋል። ህልማቸውን ማሳካት ችለዋል። አንተም ይህን ማድረግ ትችላለህ።